ምንድነው ቀጥታ ያሉት ሲጀመር ኢትዮጵያውያን ሌባ ናቸው መጽሐፍ ቅዱስ አምጥተው አስማሉ ነግራ ገባኝ ደነገጥኩኝ ምንድነው የተፈጠረው ታች ብዬ ወረድኩ ሰላም እንዴት ናችሁ እኔ በጣም ደህና ነኝ የምህረት ቤተሰቦች ዛሬ በአዲስ ቶፒክ መጥቻለሁ ከዛ በፊት ግን እማወራው ስለ ታማኝነት ስለሆነ በታማኝነት ሰብስክራይብ አድርጉ እኔም በታማኝነት ለእናንተ ይሆናል ይገባል ይመጥናል የሚለውን ነገር ይዤ ወደ እናንተ ተደራሽ ለመሆን እሞክራለሁ ይሄንን ለምን አልሽ ካላችሁ እስከዛሬ ድረስ ሰብስክራይብ ካረጋችሁ ሰዎች በላይ የኔን ቪዲዮ ቪው አድርገው አይተው ሰብስክራይብ ያላደረጉ ሰዎች እንደሚበልጡ አየሁ ስለዚህ በታማኝነት ካያችሁ በኋላ ሰብስክራይብ አድርጋችሁ ውጡ ምክንያቱም ዛሬ የምናወራው ስለ ታማኝነት ነው ታማኝነት ምን ማለት ነው ታማኝነት ምን ያስገኛል በታማኝነትሽ ምን አተረፍሽ ካላችሁ በዝርዝር አወራለሁ ምክንያቱም እኔ ቤት ከተማርኩት ሳይሆን ከኖርኩት ይወራል ስለ ታማኝነት እንዲህ ያልኩኝ ተንደርድሬ በገባ ግን በጣም እንዳወራ ያስገድደኝ ነገር ልንገራችሁ አሁን ባለንበት ሁኔታ ዛሬ ላይ ወደ ሶሻል ሚዲያ ከመጣው የወራት እድሜ ያስቆጥር ያለው ያው ለወደዳችሁኝ ላከበራችሁኝ ለእናንተ በጣም ታማኝ ለመሆን እየሞከርኩ ነው በቅርቡ ግን ከአንድ ሁለት ሶስት ቦታ የፕሮሞሽን ስራ ወደኔ መጥተው ነበር ታዲያ ያ የመጣው የፕሮሞሽን ስራ እማወራው የሌለና ፈጠራ አንዳንዱ ደግሞ ድራማ ሌላኛው ደግሞ መጽሐፍሽን ሙሉ ስፖንሰር እንደሆነን አስመስለሽ ማስታወቂያ ወይ ደግሞ ድርጅታችንን ፕሮሞሽን ትሰራለሽ ከዛ ግን እኛ መጽሐፍሽን ስፖንሰር አንሆንም የሚልም ነበረው ሌላኛው ደግሞ የሆኑ አይነት ነገሮች አሉኝ ይሄንን ፕሮሞሽን ትሰራለሽ ግን ለምሳሌ በጣም አንድ ጎበዝ ሜካፕ አርቲስት ብትሆንና ታዋቂ ብትሆን ባትሆን ለኔ ግድ አይሰጠኝም የምሰራው ስራ ጥሩ ነገር እስከሆነ ድረስ በታማኝነት ላመነኝ ህዝብ ይዤ ለመምጣት እኔ የገንዘብ ወይ ደግሞ ከሷ የማገኘው ጥቅም ሌላም ነገር እንደማያስቆመኝ ግን ይሄ አንድ ሙሽራ የኔ ሜካፕ አይታ በቃ ሜርሲ የተሰራችበት ቦታ ሰርጌን ብላ ሄዳ እኔ በፍሊተር እና በፌክ የተሰራው ሜካፕም ሆነ ጥፍር ትክክል ሳይሆን ትክክል እንደመሰለ ተደርጎ ወይ ደግሞ በፍሊተር ተውቦ ማስክ ኖሮት ቢለቀቅና ያቺ ሴት መታ ሰርጓ ቢበላሽ ለኔ የሰጠችኝን ተአማኒነት ማጣት ለኔ ያመኛል ሌላው ቤት ለመግዛት ብትወስኑና እኔ የሰራሁት ማስታወቂያ ሪል ባይሆን በቃ እቺ ልጅ በጣም ሪያሊቲ ያላት ልጅ ናት ታሪኳን ሰምተናል የሷን ባዮግራፊ እየጠበቅን ነው አሪፍ ነው ብላችሁ ተአማኒነት ስላገኘውኝ አምናችሁ ሄዳችሁ እዛ ነገር ላይ ገንዘባችሁን ሉዝ ብታረጉ ተአማኒነቴን አጣው ማለት ነው ስለዚህ ስለ ታማኝነት ሳነሳ ወደ ኋላ ተመልሼ ስደቴን እያነሳው ዛሬን ደግሞ እያመጣው በትዝታም እየመለስኳችሁ ባለውበትም ከረንት አሁን ባለውበትም ሁኔታ እየቀላቀልኩ እናወራለን ግን እኔ በህይወቴ ያላደረኩት ማላደርገው ማልደራደርበት ብዬ የማስበው እንደ ሰው በጣም ብዙ ስህተቶች ሰርቼ አውቃለሁ ግን ኮርጄ ወይ ደግሞ ኮራጅና ሌባ ሆኜ አላውቅም በጣም መስረቅ አለመታመን ማጭበርበር አልወድም ይሄን ስል በድፍረት ይሄን ስል ራሴን ስለማቅ ከዛ ውጪ ምህረት ማለት ብሎ ብዙ ነገር ሊሉ የሚችሉ ሰዎች ቢኖሩም ምህረት ግን ሰርቃኛለች ሊሉ የሚችሉ ሰዎች በፍጹም አይመጡም በፍጹም ከዚህ በኋላም እግዚአብሔር ስለሚረዳኝ ምክንያቱም በመታመኔና ባለመስረቄ ብዙ ነገሮች ስላተረፍኩኝ ካተረፍኩት ብዙ ነገሮች ደግሞ የመጀመሪያው እናንተን ነው የሚወደኝን ህዝብ አግኝቼበታለሁና እንዲህ ማስታወቂያዎች መተው ኢግኖር አድርጌ ወይም ደግሞ እንቢ ብዬ አንቺ ባሰሪ ሌሎች ይሰራሉ ተብለው ሰርተው የሆነ አይነት ፍራንክም አግኝተውበታል ባለማድረጌ ግን አልጸጸትም ይልቁንም በጣም ደስ ይለኛል ምክንያቱም በትንሽ የታመነ በትልቁ ይሾማል ስለሚል መጽሐፍ ደግሞ በህይወቴ ሆኖ ስለማቅ ወደ ኋላ ስመልሳችሁ ደግሞ በስደት ላይ ያላችሁ አረብ ሀገር ያላችሁ ኢትዮጵያውያን ያው የዛሬ 7 ዓመት አካባቢ ነው ወደ ሀገር ቤት የመጣሁት ከዛ በፊት ለ4 ዓመት ሊባኖስ ቤሩት ውስጥ ነበርኩ ራናዌይ ስለነበርኩ ውጪ ሆኜ ስለምሰራ ኮንትራት ቤት ያሉ ልጆች ለቫኬሽን ለረፍት ወደ ሀገር ቤት ሲሄዱ እኛ እንቀጠራለን ለ2 ወር ታዲያ በዚህ 2 ወር ቆይታዬ እኔ ለ2 ወር ልሰራ የመጣሁበት ቤት ውስጥ ከኔ በፊት የነበረች ልጅ
ለአንድ ሳምንት እኔ ቀደም ብዬ ገባው። አንዳንድ ስለ ቤቱ አሳየችኝ። ግን ሰዎቹ እጅግ በጣም ነበር የሚያምኗት። ሄዳ እንደምትመለስም እንደገና ደግሞ ያላቸው ሪስፔክት ምናምን የሚያስቀና ነበር። ታዲያ እቺ ልጅ ግን ወደ ሀገሬ ስሄድ የኢትዮጵያ ይሄ ክብዝ የሚባለውን እናቴ ስለማታውቅ እንድታይ እፈልጋለሁ ገዝቼ ይዤ እሄዳለሁ አለቻቸው። ገዙላት። ከዛ በኋላ ግን እንደተጨማሪ ምንድን ነው ያለችው? ኬክ ሰርቼ ይዤ ልሂድ ስትል እንደውም እኔ ተቃውሜ ነበር። ማለት ኬክ እኮ አገር ቤት አለ ስላት፣ አይ ከዚህ ነው ይዤ መሄድ የምፈልገው አለች። ስለዚህ ኬኩን ለምን እንደፈለገች ስለማላቅ ያው በቃ ኬኩን ወደ ኢትዮጵያ ይዛ ልትሄድ። እንደውም ምንድነው ነበር ያልኳት፣ ምንድነው ኢትዮጵያ ኬክ የሌላ አስመሰልሽ እኮ። ማለት ብዙ ጊዜ ሙድ ይያዝብናል፣ ቡል ያረጉናል። አፕል ይዘው ይሄ ነገር አገርሽ አለ ወይ፣ ሙዝ ይዘው ይሄ ነገር አገርሽ አለ ወይ ምናምን ይሉ ነበርና አንዳንድ ጊዜ ድንቾቻቸው ላይ አፕሎቻቸው ላይ አፕል ሊባኖስ እንደውም ታመርታለች በደንብ፣ ግን ድንች ምናምን ሲመጣ ድንቹ ላይ ኢጂፕት ሚላ ያለውና ይሄ ድንች እኮ ሀገር ቀየረ እንጂ ከኛ ከኢትዮጵያ ነው የሄደ የናይል ውሃ ያገኘው ድንች ነው ምናምን እላቸው ነበርና በዚህ ልክ ለሀገሬ ዲፌንድ አደርጋለሁ። ማለትም ልክም ስለሆነ ምንም ነገር እንደሌለ ምንም ነገር እንዳጣና እንደተራብን እንዲረዱ አልፈልግም። በዛ ልክ ደግሞ የሞላልንና ለቅንጦት የሚሄድን ሰዎች አይደለንም። ይህን ሳወራ እንዳታቋርጡ እስከ መጨረሻው እንድሰሙ የምፈልገው ይቺ ልጅ ኬኩን ይዛ በመሄዷ እኔ ደስ አላለኝም። ማለት ምንም እኮ ያለ ነገር ነው ብዬ ስላሰብኩኝ። ታዲያ ኬኩን ስትጋግር ለእናንተም ልጋግራለች፣ እነሱም ጋግሪልን አሉ። 2 ኬክ ጋገረች። 2 ኬክ ጋገረች። አንደኛው ኬክ ተቀመጠ። አንደኛውን ኬክ ይዛ በፎሎሚ ባግ ውስጥ ነው ያረገችው። ሰዎቹ ሊሸኟት ሄዱ። እኔም ቤት ቀረው። ሸኝተዋ ሲመጡ ኬኩን አምጫሉ። ተቆረሰ ሊበላ። አታምኑኝም ምን እንደተፈጠረ። ኬኩ ሲቆረስ ውስጡ የአንገት ሀብል ረዥም አለ። በጣም ነው የደነገጥኩ። በጣም ነው የደነገጥኩ። እና ምንድነው ቀጥታ ያሉት፣ ሲጀመር ኢትዮጵያውያን ሌባ ናቸው። አያችሁ፣ ይዘን ስንወጣ የእጅ አመላችን ተከትሎን ሄዶ ሀገራችንን እስከማስወቀስ እስከማሰደብ ይደርሳል። ፊሊፒንስ፣ ኢንዶኔዥያ ምናምን እንደናንተ እኮ ሌባ አይደሉም። ጭራሽ አምነናት አክብረናት አብረን ቆይተን እንዴት ታደርጋለች? በእርግጠኝነት ያ ወርቅ ያለበት ኬክ ተመሳስሎባት እንጂ የቀረ ወርቅ ያለበትን ኬክ ሀገሯ ይዛ ልትገባ እንደነበር በጣም እርግጠኛ ነኝ እኔም። ታዲያ 2 ወር እስኪያልቅ ድረስ አንገቴን ነበር የደፋው። እሷም ኬኩን ይዛ እንዳልሄደች ስታቅና እዚህ እንደቀረ ስታቅ አልመለስም ብላ አጭር ቮይስ አርጋ ቀረች። እነሱም ሌላ ሰራተኛ መጡ። ታዲያ ያመጡት ፊሊፒንስ ነበር። ልክ ሰራተኛዋ ስትመጣ እኔም 2 ወሬን ጨርሼ አንገቴን ደፍቼ በሷ ምክንያት ከዛ ቤት ወጣሁ። ታዲያ ሁልጊዜ ምን እላለሁ፣ መታመን ለራስ ነው። መታመን ያሸልማል። መታመን የራስን ክብር ነው የሚጨምረው። በራስ መተማመን ከንጹህ ልብስ ቀጥሎ ወይም ደግሞ ከንጹህ ልብስ በፊት ንጹህ ልብ ይጠይቃል ብዬ ነው የማስበው። ምክንያቱም ንጹህ ልብስ በራሱ ኮንፊደንስን ቢውልድ ያደርጋል ብዬ ስለማስብ ነው ይሄንን አያይዤ ያነሳሁላችሁ። ግን ደግሞ በራስ መተማመን የሚኖረን ከውስጥ ኢነርጂ የሚወጣው ታማኝ ስንሆን ነው። ለዛ ነው ከእናንተ ጋር በሚኖረኝ ቆይታ በምንም አይነት ነገር ሳልደልል በትክክል ያመንኩትንና ምስማማውን ነገር ብቻ እያደረግኩኝ እናንተም ከስንፍናዬ ወይ ደግሞ ከኔ አለመቻል መቻልን እየተማራችሁ ካጣሁት ነገር እየተማራችሁ ካገኘሁት ነገርም እየተጠቀማችሁ ከጠቀመኝ እየተጠቀማችሁ ከወደቅኩበት ሳትሰናከሉ እንድታልፉ ስል ነው ይህን የዩቲዩብ ቻናል ይዤ ወደ እናንተ የመጣሁት። ታዲያ ከዛ በኋላም በተለያየ ሁኔታ ውስጥ ልብስ ቤትም ስሰራ እንዲህ አይነት ማጭበርበር የሚያጭበረብሩ ሴቶች በህይወቴ ውስጥ እማቃቸው ሀበሾች ነበሩ። ይህን ሳወራ መረጃም ማስረጃም ሌላ ጊዜ ደግሞ እንግዳም የሆነኝም ሰው አስቀምጬ እዛ ሀገር የነበረንን ምን ያህል ሲሰርቁ ለምን እንደምል ምን ይጠቅማል እንደምል እርግጥ ነው በጣም ይጠቅማል በጊዜው፣ ግን ቀጣይነት ያለው ጥቅም የለውም። ካርጎ ሲደረግ የተጭበረበረ እንትን የሆነ ነገር ኒዶ ሳይቀር ውስኪ ሳይቀር ወይን ሳይቀር ምንም ነው የማያደርገው ሀገር ቤት ገብቶ። ጭራሽ እኛ በትንሹ ማጭበርበራችን ትልቅ ነገር ይዞብን በህይወታችን ይመጣል። ክብራችንን ያሳጣናል። ራሳችንን እንዳንቀበል እንሆናለን። ለራሳችን ራሱ እምነት የለንም። ሰው አጭበርባሪና ሌባ በሆነ ቁጥር ማንንም ማመን ያቆማል። ያ ደግሞ ብዙ ነገር ነው የሚያሳጥ ራሱ ሰውየው። ታዲያ ወደ ኢትዮጵያ ከመጣሁ በኋላ እኔም ሱቅ ኖረኝ። ትላንትና ሱቅ ተቀጥሬ ታማኝ ስለነበርኩ ሱቅ የምቀጥራቸውን ሰዎች በታማኝነት እንዲያገለግሉ አንድ ምክር እነግራቸዋለሁ። ሁልጊዜ ቤቴ ሰፊ ነው ሱቄ ማለት ነው። ካሜራ አላረግም እላቸዋለሁ። ምክንያቱም እናንተ በታማኝነት ስትሰሩ
ዛሬ የኔ የምትሰሩትን አይነት ሱቅ ሳይሆን እግዚአብሔር የሚሰጣችሁ በጣም ትልቅ ነገር ነው። በጣም ትልቅ በጣም ብዙ ሰው የምትቀጥሩ ሰዎች ነው የምትሆኑት። ያ ትልቅ ነገር ጋር ለመድረስ ግን ትንሿን ዛሬ በአግባቡ በታማኝነት እኔ ባላያችሁ ሰማይ ያያችኋል እላቸው ነበር እና ሁልጊዜ እኔ ብትሰርቁ ከኔ አይጎልብኝም። ምክንያቱም የተሰረቁ አረቦች አልጎደለባቸው፣ የሰረቅን እኛ ግን ጎሎብናል። ሁልጊዜ ስለ አረቦች እኛም መበደል ስናወራ እኛም የበደልናቸውን ነገር አውርተን አናውቅም። ታማኝ መሆን ምን እንደሚያሰጥ ምን እንደሚያስገኝ አያይዤ እነግራቸዋለሁ። ባለመስረቄ ብዙ ነገሮች ሆኖ ያውቃል። ትዝ ይለኛል እናቴ ግቢ ውስጥ የሻወር ታንከር ሰርቼ ነበርና ፈነዳ። ወርቅ ነበረኝ ሌባ ሰረቀ፣ ስልክ ነበረኝ ሌባ ሰረቀ እና ሰዎች ምን አሉ መሰላችሁ? ውይ ይሄ ነገር ያቅ ገንዘብ ቢሆን ኖሮ እንደዚህ አይጠፋም ነበረ ብለዋል። እየሰማሁ አንዳንዴ እኮ በሀቅ ያልሆነ ነገር ሲመጣ እንደዚህ ነው ብለዋል። አይ እንደዛ አይደለም። አንዳንዴ በሀቅም የመጣ ነገር ይጠፋል። ለምን እንደሚጠፋ ታውቃላችሁ? ስለማይገባል። ያቺ ትንሿ ሻወር ቤትና ያቺኛዋ ወርቅ እኔ እንዲዘርብ አታደርግኝም። ዛሬ ዳይመንድ እንደማደርግ አውቃለሁ። ታዲያ ግን ታሪክ ሆና ደግሞ ሌሎችን እንደምታስተምር እግዚአብሔር ደግሞ ማስተማሪያ እንዳደረገኝ ያንን ቻሌንጅ እንዳልፍ እንዳደረገ ገብቶኛል። በጊዜው ዛሬ ታማኝ በመሆናችሁ እያጭበረበሩ ያሉ ሰዎች በጣም ቡም ሊሉ ይችላሉ፣ ሊሳካላቸው ይችላል ምናምን። እናንተ 7 ዓመት አረብ ሀገር ተጠግረራችሁ በ2 ዓመት አጭበርብሮ ብዙ ነገር ያለው ሰው ልታዩ ትችላላችሁ። እመኑን ጊዜያዊ ነው። ምድር ላይ ዘርተን ሰማይ አናጭድም። ገበሬ አንድ ዘርቶ አንድ እንደማያጭደው እዚሁ የዘራ ነው እዚሁ ነው የምንወስደው። በትንሹ የሰረቅን በብዙ እንሰረቃለን። በትንሹ ያልታመንን እኛም አንታመንም። ማመንም መታመንም የምንችለው የሚጀምረው ከራስ ነው እና ወደ ኢትዮጵያ መጥቼ ግን ይሄ አሁንም የምነግራችሁን ትልቁን ሱቅ ከመክፈቴ በፊት ብዙ ቻሌንጆች ብዙ መከራዎች አልፌያለሁ። ትንሽዬ ቤት ተከራይቼ የቤት ኪራይ መክፈል እስኪከብደኝ እንደገና ደግሞ የማነጥፈውን ፍራሽ አጥቼ ልብሴን አንጥፌ ቀሪውን ለብሼ ውላቃለሁና በዛ መሀል ግን ልብስ እያዞርኩ ስሸጥ አንድ ሴት ፀጉር ቤት ያላት ደንበኛዬ፣ ከዛ በፊት እሷ ፀጉር ቤትም ተቀጥሬያለሁ፣ ሌላ ጊዜ አወራቸዋለሁ፣ አላርዝምባችሁ እዚህ ሱቅ አለ አለችኝ። የተከራየው በጣም እርካሽ ስለነበረ ነው የተከራየው። ሱቄን በከፈትኩ በቀናት እድሜ ውስጥ እኔ አንደኛ ፍሎር ላይ ነኝ። ከታች ያሉ ሰዎች እቃ መተው ገዙ። አንዷ የ600 ብር ቱታ ገዛች። ከገዛች በኋላ ሱቋን ላይ ወደታች ወረድኩ። ሳይ የህፃናት ልብስ ነው የምትነግደው፣ ልብስና ጫማ። ታዲያ የሆነ ጫማ አየሁ፣ በጣም ወደድኩ። ከዛ በኋላ ጠየቅኩ። 600 ብር ነው የምር ዋጋው፣ ግን በዛን ሰዓት አፎርድ ማድረግ መግዛት አልችልም። እሷ ጋር ከኔ በ600 ብትገዛም በዛ ማንጣጣት አልችልም። ምክንያቱም እጅግ በጣም ገንዘብ የሚያስፈልገኝ ጊዜ ላይ ነኝ። ያው የልጅና ስትሆኑ ደግሞ ታውቃላችሁ የልጅ ነገር ስታዩ እና ወይ በቃ ገንዘብ ሲኖረኝ እገዛለሁ ብዬ አለፍኩ። ከደቂቃዎች በኋላ እኔ ወደ ሱቄ ደርሼ ከስተመር መጥቶ እያስተናገድኩኝ እህታቸው አንደኛዋ እህታቸው እያሮጠች መጣችና ታች ትፈለጊያለሽ አለች እና እንደዛ ብቻ ብላ አይደለም ያለች ነይ ታች ትፈልጊያለሽ ምናምን ብላ በጣም አቢዩዝ አደረገች እና ግራ ገባኝ፣ ደነገጥኩኝ። ምንድነው የተፈጠረው ታች ብዬ ወረድኩ። ስወርድ ግን እዚህ ጋር የነበረውን ጫማ ሰርቀሻል የተባልኩ። በፍጹም ሰርቄ አላቅም፣ እንኳን እሱን ጫማ ምንም ነገር ቢሆን። ምክንያቱም ከዛ በፊት ያው ራናዌይ ሲሆን ወይ ደግሞ ከአረብ ሀገር ካሰሪዎች ቤት ስጠፋ አመሰግናለሁ ቴንኪው ፎር ኤቭሪቲንግ ብዬ ግርግዳ ፍሪጅ ላይ የፍሪጅ መለጠፊያ ላይ ለጥፌ የወጣውና ከዛ በኋላ ግን ከረዥም ጊዜ ቆይታ በኋላ ወደ ሀገሬ መመለስ ስፈልግ በኤምባሲያችን በኩል አሰሪዎቼ ጋር ሲደወል ነው ምንም አልሰረቀችንም ወደ ሀገሯ ትግባሉ። ባይሆን ኖሮ ምናልባት እስካሁን ሰርቄ ቢሆን እስረኛ ነበር ሆኖ። ምክንያቱም ልታስጠፋኝ የነበረች ሀበሻ ፒሲ፣ ታብሌት፣ ወርቆች ካገኘሽ እንዳለ ሰርቀሽ ጥፊ ነበር ያለች። ስለዚህ ሳልሰርቅ ነው የጠፋሁት። ጠፍቼ ሳልሰርቅ ስለጠፋው አልቀበልሽም ሁላ ብላኝ ነበር። ያን ሁሉ በህይወቴ ውስጥ ከሞት ጋራ ፍጥጫ ያደረኩበትን ሲዝን ላይ ያልሰረኩ ሴት ዛሬ አንድ ጫማ ያውም የ600 ብር ያውም የልጅ ጫማ ያውም እዛ ህንፃ ላይ እየሰራው ልሰርቅ አልችልም። እነሱ ግን ሲያዩን በጣም ጎስቋላ ነኝ፣ ደሃ ነኝ፣ ባክግራውንዴን አያውቁም፣ ምን አይነት አፕ ኤንድ ዳውን እንዳለኝ አያውቁም። የሚያውቁ ሰልባጅ እንደምሸጥ ቡቱቱ የለበስኩ ምስኪን መሆኔን ነውና ብራችንን ክፈይ እንደሰረቅሽ ደርሰናል፣ ሰርቀሻል ብለው በቃ ደመደሙ። ከዛ በኋላ እኔ ደግሞ ብሩንም የምከፍለው የምር ምዬ ነው አልኩኝ። መጽሐፍ ቅዱስ አምጥተው አስማሉ ማለት በጣም ኢሞሽናል ሆናለሁ፣ አለቅሳለሁ። በጣም ብዙ ጊዜ ገና ሲወራ ብዙ ነገር ነው የሚሰማኝና ሪግሬት አደርጋለሁ፣ በጣም እናድዳለሁ ምናምን። አሁን ግን ትቻለሁ፣ ምክንያቱም ይቅርታ ጭምር ስላደረግኩላቸው ለነዛ ሰዎች። ምክንያቱ ደግሞ ምንድነው እኔ ይቅርታ ደረሰ አልደረሰ ሳይሆን
እንደዛ በተዋረድኩበት ሰዎች እችናት ሌባዋ ምናምን ብለው ተሰብስበው አይተውኝ እንደገና ደግሞ ምስክር ባጣውበት ወይ እቺ ልጅ እኮ አውቃታለሁ አብራኝ ተምራለች በፍጹም አሰርቅ ምናምን ያለኝ አንድ ሰው ስላልነበር ሁሉም እየመጡ እችናት ሌባዋ ብለው ስላዩ እንደዛ ባዩኝ ሰዎች ፊት እግዚአብሔር ሞገስ ሰጥቶኝ የራሴ ዩቲዩብ ቻናል ኖሮኝ ቲክቶክ ኖሮኝ ትልቅ ልብስ ቤት ኖሮኝ እንደገና ደግሞ እንዲህ ሶሻል ሚዲያ ላይ ከመጣው በኋላ በተሻለ በጣም ከነሱ በሚበልጥ ነገር እግዚአብሔር አክብሮኝ ሲያመጣኝ በፍጹም ግን እነሱን እናንተ እኮ ማለት አላልኩም። ይቅርታ አድርጌ አልፌዋለሁ። ሙቭ ኦን ያደረኩኝ ግን ደግሞ እንደ ሂስትሪ ማለፍ ስለማልፈልግና ሌሎቻችሁ ሳታረጉ ሳሰርቁ ሌባ የተባላችሁ የተከዳችሁ እንደገና ደግሞ እምነት ያጣችሁ ድሃ ስለሆናችሁ ሌባ ናችሁ የተባላችሁ እናንተ ገብታችሁ ከወጣችሁ ቤታቸውን ቼክ ያደረጉ ሰዎች እናንተ ካለፋችሁ ያሰጡትን ልብስ የሚሰበስቡ እቺ ሌባ ናት እቺ ሱሰኛ ናት ያላችሁ ሰው ባለበት በዛ ሰፈር እግዚአብሔር አክብሯችሁ አግንኗችሁ ካቆየ በፍጹም ያከበራችሁን እግዚአብሔር እንደማሳዘን ነው ለነዛ ሰዎች ይቅርታ ለማድረግ ግን የመታመኑን ውጤት ነው የምነግራችሁ። እኔ አልሰረኩም እነሱ እንደዛ አሉ። ታዲያ ግን ብሩንም ትከፍያለሽ ነው የወሰድኩትን ቱታ ተንጣጣ ነገር አለች። እሺ ነው ያልኳት። ለመግዛት ለልጄ የሌለኝ ሴት ያልሰረኩትን ግን ከፈልኩ። ከዛ በኋላ እዛ ሱቅ ላይ መገኘትም ሆነ መምጣት እጅግ በጣም ለኔ ከባድ ነው የሆነውና ጠፋው። አዲስ አበባ ወዳለች አንድ ወዳጄ ጋር ተሳፍሬ ሄድኩና እናቴ ለምንድነው ሱቅሽን ዘግተሽ ሄድሽ ስትለኝ ሁለተኛ ጅማ አልመጣም ሱቁንም አልከፍትም ስራውንም አልሰራም አልኳት። ምክንያት ስትለኝ እንዲህ ብለውኛል። በማግስቱ ሴት ደግሞ ህንፃው ላይ ያለ ሰው ሁሉ እንደ ሌባ ነው ያየኝ። ስለዚህ ሌባ ተብዬ መቀጠል አልችልም፣ እዛ አካባቢ መገኘት አልፈልግም አልኳት። እና ሰርቀሻል ማለት ነው ያለች። ይህንን ስትል እንዳልሰረኩ ታውቃለች። ግን የኔን ኢንቴንሽን ወይ ደግሞ እየተሰማኝ ያለው ነገር ምን እንደሆነ ስለገባት እንደዛ ስትለኝ እናቴ እንዴት እንደዛ ትኛለች ስላት ታዲያ ካልሰረቅሽ ሰርተሽ ማሳየት ነው። መሸሽ ማሸነፍ አይደለም። አንቺ መሸሽሽ የምርም ሰርቃለች ብለው እነሱ እንዲደመድሙ ነው የሚያደርገው። ሰርተሽ ግን በመኖር ውስጥ የአንቺን ሌባ ለመሆን የአንቺን ታማኝ መሆን ታሳይበታለች ስትለኝ የእናቴን ምክር ተቀብዬ ወደ ሱቄ ተመልሼ ገባው። ስራዬን ቀጠልኩኝ። ስራዬ ግን እጅግ በጣም ነበር ያደገው። እንደዛ ባዋረዱኝ ሌባ ባስባሉኝ ሰዎች ፊት እግዚአብሔር ሞገስ ሰጥቶኝ ከትንሽ ሱቅ በጣም ወደ ትልቅ ወደ 42 ካሬ ሱቅ አድጌ እኔም በጣም ተለውጬ እነሱ እዛው ባሉበት ቦታ እኔ ግን በአጭር ጊዜ ውስጥ በብዙ ክብር እግዚአብሔር ሲያቆመኝ ሁልጊዜ ለሰዎች እነግራለሁ። ታማኝነት ያሸልማል፣ ታማኝነት ያስከብራል። ታማኝነት ለራስ ነው፣ መታመን ለራስ ነው። በትንሽ የታመነ ደግሞ በትልቅ ይሾማል። እና ስንታመን እኔ ታማኝ ነበርኩኝ ለእግዚአብሔርና ለራሴ። ለሰዎች ግን እንዳዩኝ ሌባ ነበርኩኝ። ስታይ ሌባ የሚመስል ደግሞ የምርም ሰርቃለች ብለው ያመኑ ምናምን ነበር። ሁኔታው ሲቀየር ግን ወይ አሁን ዛሬ ላይ ቢሆን እመኑኝ አይደለም ለ600 ብር ጫማ ይቅርና ለ60 ሺህ ብር የምታመን ሴት ነው መሆኑ። እግዚአብሔር ስላቆየን፣ እግዚአብሔር ስላኖረኝ፣ እግዚአብሔር ስላከበረኝ እኔም በታማኝነቴ ስለቀጠልኩኝ። ብዙ ያጭበረበሩ የሰረቁ ከማዳም የሆነ ነገር አድርገው ወደ ኢትዮጵያ የላኩ ሀገር ቤት የገቡ ማቃቸው ሰዎች አሉ። ዛሬ የት እንዳሉ ሳስብ እደነግጣለሁ። በብዙ ችግር ውስጥ እንደገና ደግሞ ያ አጭበርብሮ የመጡት ነገር የእነሱን ታሪክ ሳይቀይር የተጭበረበረችው ሴት ያቺ አረብ ግን ባለችበት እንደውም ፖዚሽኗ ምናልባት ከፍ እያለ እየተዘረፈች ግን ሳይጎልባት ሁልጊዜ ምንድነው የምለው ታዲያ ሱቅ ላሉ ልጆች ስረቁ፣ ከበረከታችሁ፣ ከነጋችሁ፣ ከተስፋችሁ፣ ከህልማችሁ ትራራቃላችሁ። ባጭበረበራችሁ ቁጥር በሰረቃችሁ ቁጥር ከትላንታችሁ ትበደራላችሁ። ምክንያቱም ደግሞ ምንድነው የዛሬ ነዳ እንኳን መክፈል ከባድ ነው እንኳን የነገ። ምክንያቱም ነገ የኛ ስላይደለ ነገ የኛ ስላልሆነ እና ሁልጊዜ ምን እላለሁ ህይወት ኤቲኤም ማሽን አይደለም፣ ሞባይል ባንኪንግም አይደለም። የሆነ ነገር ስናጣ ቀሪያችንን አያሳየንም። ያ ማለት ቀሪያችንን ብናውቅ ምናልባትም የቀረን እጅግ በጣም አጭር ከሆነ ሲበዛ ደግና ለጋስ ልንሆን ቸር ልንሆን እና ያለንን ልንሰጥ እንችላለን። የቀረን ደግሞ በጣም ብዙ ከሆነ ጊዜ ያለን ለንስሐም ለጥሩ ነገርም ነገ እንደርሳለን ብለን ልናጠፋ ምንችል ይሆናል። አላውቅም። ብረት ግን በጋለበት ነው ቅርጽ የሚይዘው። ዛሬ ባላችሁበት ኢነርጂ ባላችሁበት ሁኔታ ታማኝ ልትሆኑ ነው የሚገባ። ህይወት ኤቲኤም ስላልሆነ ቀሪያችሁን አያሳይም። አሁን የትኛው ስቴጅ ላይ እንዳላችሁ፣ የትኛው ስቴፕ ላይ እንዳላችሁ፣ የትኛው ፖዚሽን ላይ እንዳላችሁ እናንተ ናችሁ የምታውቁ። ግን ታመኑ። ስትታመኑ ለሌሎች ሳይሆን ለራሳችሁ። ሌሎች ግን እናንተ ባልታመናችሁና ባጭበረበራችሁ ቁጥር ከነሱ ሳይሆን የሚጎለው ከእናንተ ነው። በጣም የሚገርመኝ ሎጂክ ነው።
እንዴት ከአንድ ጆክ ወደ ብርጭቆ እየቀዳ ከጆኩ እየጎደለ ብርጭቆ ይሞላል አይደለ? ታማኝነት ግን እንደዛ አይደለም። ከጆኩ ወደ ብርጭቆ እየቀዳችሁ ከጆኩ ወደ ብርጭቆ እየቀዳችሁ ግን ጆኩ የሙላ ብርጭቆ እንደመቀደድ ነው። ስለዚህ ቀዳዳ ነገር ላይ መጨመር ሙሉ ማድረግ አይችልም ወይ ደግሞ ሊሞላው አይችልም። ሰማይ ያየናል፣ እግዚአብሔር ያየናል፣ አላህ ያየናል፣ ፈጣሪ ያየናል። ባለንበት ቦታ ታማኝ ስንሆን ሀገራችንንም ራሳችንንም ቤተሰቦቻችንንም ያሳደግን የምናስከብረው ታማኝ ናት። እጇ ንጹህ ነው። በጣም ቀላል እንዳይመስላችሁ። ባህሪ ላይ ታማኝ ናት። ለጓደኝነት ትሆናለች። ታማኝ ናት። ሚስጥር ጠባቂ ናት። ታማኝ ናት። የስራ ሰው ናት። በነገራችን ላይ ምንም አይነት ዊክነስ ቢኖረን ታማኝነት ከበር ያደርጋል። ዛሬ ስለ ታማኝነት እንዲህ ተጨዋወትን እና ታዲያ እናንተም ለዚህ ዩቲዩብ ቻናል ታማኞች እንደምትሆኑ አውቃለሁ። በጣም ነው የምወዳችሁ የሀገሬ ልጆች። በመላ ኢትዮጵያ የምትገኙ ኢትዮጵያውያን ከፊታችን ዳግመ ትንሣኤ ነው ያለው። መልካም የዳግመ ትንሣኤ በዓል ይሁንላችሁ። በጣም ነው የምወዳችሁ። እግዚአብሔር ያክብርልኝ። ባይ። እወዳችኋለሁ።